ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ደግሞ የደብረ ታቦር ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። እንግዲህ ይሄ ኤግዛም የሚሰጥበት ዓመተ ምህረት 2012 ወይም ደግሞ 2020 ላይ የተሰጠ ኤግዛም ነው። የሰጣችሁ ታይም 2 ሃወር ነው። ቶታል ዌቱ ደግሞ ከ50 ነው። እንግዲህ ጥያቄው ስክሪን ላይ እንደምታዩት ይሄ ነው። መጀመሪያ ላይ ትሩ ፎልስ ጥያቄዎች አሉት። ከዛ በኋላ ደግሞ መልቲፕል ቾይስ ጥያቄዎች አሉት። ከዛ በኋላ ደግሞ ኦርደር እንድታስቀምጡ ይጠይቃችሁበት ፓርት ደግሞ ፓርት 3 ላይ አለ። እኛ ይሄን ነው ጥያቄ ምንም ሳይቀይር ራሱን ወደ ፓወርፖይንት ቀይረናል። በሱ እየሰራን የምንቀጥል ይሆናል ማለት ነው። ፓርት 1 ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኢንኮሬክት ይላል። ኩዌስችን ነምበር 1 as the intention of terms increase the extension of terms necessarily decrease ይላል። እንግዲህ እንደተለመደው ቪዲዮን ፖዝ እያደረጋችሁ መጀመሪያ ላይ ጥያቄውን በራሳችሁ ለመስራት ሞክሩ። ከዛ በኋላ አብረን ስንሰራ ደግሞ የሰራችሁትን መልስ ይባሉት እያደረጋችሁ ምን አክል አውቅ ያለው የሚለውን ነገር ለማወቅ ይረዳችኋልና መጀመሪያ በራሳችሁ ስሩ። ከዛ በኋላ አብረን ስንሰራ ደግሞ ቼክ ታደርጋላችሁ። የመጀመሪያው ጥያቄ እንግዲህ ምንድነው የሚለን የተርሞች ኢንቴንሽን ሚኒንጋቸው ወይም ደግሞ ኢንቴንሽናቸው ሲጨምር ኤክስቴንሽንም አብሮ ይጨምራል ይቀንሳል ነው የሚለን። ኔሰሰርሊ ዲክሪዝ ያደርጋል ነው የሚለን። ይሄ ምንድነው መልሱ? ትክክል ነው። ትሩ ነው አይደል? ትሩ ነው የሚሆነው። ይሄኛው ላው ኦፍ ኢንቨርስ ኦፍ ቫሪዬሽን ነው። ኢንቴንሽን ማለት እንግዲህ ሪፈር የሚያደርገው ኳሊቲ ኦር አትሪቢዩት ኦፍ ዛት ዘ ተርም ኢምፕላይዝ ኦር ዲፋይን ያ ተርም እንትን የሚያደርገው ሪፈር የሚያደርገውን ነገር ስለዚህ ዛ ተርም ኳሊቲ ወይም ደግሞ አትሪቢዩት መገለጫ ነገሮችን የምንገልጽበት ተርም እንግዲህ ኢንቴንሽን ይባላል ማለት ነው። ኤክስቴንሽን ደግሞ ሜምበር ኦፍ ዘ ክላስ ነው ተርሙ ዲዩኔት የሚያደርገው ሜምበር ኦፍ ዘ ክላስ እንደው የምንጠቅስበት ደግሞ ለመጥቀስ የምንጠቀምበት ደግሞ ኤክስቴንሽን ተርም ይባላል ማለት ነው። ሶ ኢንቴንሽን የተርሞች ኢንቴንሽን ሲጨምር ኤክስቴንሽናቸው ይቀንሳል ነው የሚለን። ስለዚህ መልሳችን ምንድነው? ጥሩ ነው የሚሆነው። የፈለጋችሁት ሁለት ነገር ውሰዱና ማወዳደር ትችላችሁ። ወይም አንድ ነገር ለምሳሌ ስለ አኒማል ውሰዱና ከዛ በኢንቴንሽን ተርም ለምሳሌ ከዶንኪ ጀምራችሁ ወይም ደግሞ ከሌላ እንስሳ ጀምራችሁ በኢንቴንሽን ተርም ኢንክሪዚንግ ኦርደር ብታስቀምጡት ከዛ ያ ኢንቴንሽን ተርሙ ኢንክሪዚንግ ኦርደር ተቀመጠ ማለት ኤክስቴንሽኑ እየቀነሰ ነው የሚሄደው። ክላሱ ሜምበር ኦፍ ዘ ክላሱ እየቀነሰ ነው የሚሄደው። ሶ ዘ ኮሬክት አንሰር ኢዝ ትሩ ይሆናል ማለት ነው። Question number 2 logic is a science on the account that it studies the method and principle used to distinguish good from bad reasoning። ምንድነው ይሄ መልሳችን የሚሆነው? ትሩ ነው። ሎጂክ እንግዲህ ሳይንስ ነው። ጉድ እና ባድ ሪዝኒንጎችን በምን አይነት ወይ ዲስቲንግዊሽ ማድረግ እንደምንችል የተቀመጡ ፕሪንሲፕሎች ሜቶዶች አሉ። ስለነሱ ነው የሚያጠናው ነው የሚለን። ሶ ዘ ኮሬክት አንሰር ኢዝ ትሩ ይሆናል። ኩዌስችን ነምበር 3 ኢን ፋላሲ ኦፍ ዊክ ኢንዳክሽን ዘ ፕሪሚስ አር ሎጂካሊ ኢረሌቫንት ቱ ዘ ኮንክሉዥን ናት ዚስ ኢዝ ፎልስ። እንግዲህ ፋላሲ ኦፍ ዊክ ኢንዳክሽን ላይ ስንማር ፕሪሚሱ ለኮንክሉዥኑ ኢረሌቫንት አይደለም። ሪሌቫንት ሊሆን ይችላል፣ ነገር ግን ኢንሰፊሽንት ነው። ግልጽ ነው አይደል? ኢንሰፊሽንት ነው እንጂ ኢረሌቫንት አይደለም። ሶ ዘ ኮሬክት አንሰር ኢዝ ፎልስ። ኩዌስችን ነምበር 4 ፎርማል ፋላሲ ካን ቢ አይደንቲፋይድ ትሩ ሜር ኢንስፔክሽን ኦፍ ስትራክቸር ኦፍ አን አርጉመንት። ቤዚካሊ እንግዲህ ቻፕተር 5 ላይ ስንማር ፋላሲ በሁለት ይከፈላል፣ ፎርማል ፋላሲ እና ኢንፎርማል ፋላሲ። ፎርማል ፋላሲ የምንለው ስትራክቸር ላይ የሚፈጠር ዲፌክት ወይም ፕሮብሌም አማካኝነት ሀፕን የሚያደርግ ፋላሲ ነው። ኢንፎርማል ፋላሲ ደግሞ የምንለው በአርጉመንቱ ኮንቴንት ላይ ላይ በሚፈጠር ዲፌክት ወይም ፕሮብሌም አማካኝነት ደግሞ ኮሚትድ የሚሆነው ፋላሲ ኢንፎርማል ፋላሲ ይባላል። ፎርማል ፋላሲዎችን በቀላሉ ስትራክቸራቸው ላይ ስለሆነ ፕሮብሌሙ ያለው በቀላሉ ዲቴክት ማድረግ ይቻላል። አርጉመንቱን ብቻ በማየት ብቻ ምን ማድረግ ይቻላል? ፋላሲውን ዲተርሚን ማድረግ ይቻላል ማለት ነው። ሶ the question is formal fallacy can be identified through mere inspection of the structure ስትራክቸሩን በማየት ብቻ አይደንቲፋይ ማድረግ ይቻላል ነው የሚለው ፎርማል ፋላሲ። ሶ the correct answer is true ይሆናል። question number 5 a word is ambiguous if it has two or more distinct meaning in a particular context። አንድ ወርድ ambiguous የሚባለው ፓርቲኩላር በሆነ ኮንቴክስት ላይ በአንድ ኮንቴክስት ላይ ከአንድና ከዛ በላይ የሆነ ሚኒንግ ሲኖረው ነው ይለናል። ሶ ዘ ኮሬክት አንሰር ኢዝ ትሩ። የቻፕተር 3 አይ ቲንክ ያየነው ይመስለኛል ስለ ወርዶች ambiguous እና vague ሲሆኑ ምን እንደሚሆኑ። ambiguous ማለት በአንድ ፓርቲኩላር ኮንቴክስት ውስጥ ወርዱ አንድ ወርድ ሆኖ ዲፈረንስ ሚኒንግ ካለው ለምሳሌ ላይት የሚለው ወርድ ላይት ማለት አንድ ብርሃን ማለት ነው። ሌላ ደግሞ ላይት ማለት ቀላል ማለት ነው። ሶ እንደዚህ አይነት ወርዶች ambiguous ወርድ ይባላሉ። ቬግ ደግሞ የሚባሉት ኮንቲኒዩስ ኢንተርፕሪቴሽን ካላቸው ደግሞ ቬግ ወርድ ይባላሉ። ሶ ዘ ኮሬክት አንሰር ኢዝ ትሩ ይሆናል።
ወደ ምርጫ ጥያቄ ደግሞ እናልፋለን። መልቲፕል ቾይስ ኩዌሽኖች ኩዌሽን ነምበር 1 ሚስተር ኤክስ ኢዝ an illegal alien. An alien is a creature from outer space. Therefore, Mr. X is a creature from outer space. The fallacy committed in this argument is A. equivocation, B. amphiboly, C. composition, D. division ይላል። እንግዲህ አርጉመንታችን ምንድነው የሚለው ሚስተር ኤክስ ኢሌጋል ኤሊየን ነው። ኤሊየን ማለት ደግሞ ከአውተር ስፔስ ያለ ክሬቸር ፍጥረት ነው። ስለዚህ ሚስተር ኤክስ ከአውተር ስፔስ ያለ ፍጥረት ነው ብሎ ነው ያስቀመጠልን። በዚህ አርጉመንት ላይ የምናየው ዲፌክት ወይም ፕሮብሌም ምንድነው? ኤሊየን የምትለዋን ወርድ ግራማቲካሊ ቱ ዲፍረንት ሚኒንግ ነው ያላት። በአንድ አርጉመንት ውስጥ ሆኖ ኤሊየን የምትለዋ የመጀመሪያው ነን ሲቲዝን ሬዚደንት ማለት ነው። ነን ሲቲዝንስ ሬዚደንት ማለት የመጀመሪያው ፕሪሚስ ላይ፣ ሁለተኛው ፕሪሚስ ላይ ማለት ደግሞ ኤሊየን የማይታወቁ ፍጥረቶች ማለት ነው፣ ስፔስ ያሉ ማለት ነው። ሶ በአንድ አርጉመንት ውስጥ አንድ ቃል ሁለት የተለያየ ሚኒንግ ይዞ ይመጣ ከሆነ የሚሰራው ፋላሲ ምን አይነት ፋላሲ ነው? ኢኩቮኬሽን የሚባለው ፋላሲ ነው። ሶ ዘ ኮሬክት አንሰር ኢዝ ኤ። question number 2 the definition which question number 2 the definition watch means a small portable clock. This definition is A. synonymous, B. etymological, C. demonstrative, D. genus and difference ይላል። እንግዲህ watch የሚለው ወርድ እዚህ ጋር ዲፋይን ተደርጓል። ፖርቴብል ክሎክ ማለት ነው። ይሄ ዲፊኒሽን ምን አይነት ዲፊኒሽን ነው? እንግዲህ ታይፕስ ኦፍ ዲፊኒሽን ላይ በጣም ብዙ አይነት ዲፊኒሽኖችን አይተናል። ሲኖኒምስ፣ ኢታይሞሎጂካል፣ ዲሞንስትሬቲቭ፣ ጂነስ ኤንድ ዲፈረንስ፣ ሌክሲካል ዲፊኒሽን በጣም ብዙ አይነት ኢታይሞሎጂካል ዲፊኒሽን በጣም ብዙ አይነት ዲፊኒሽኖችን አይተናልና ከነዛ ውስጥ ይሄኛው እዚህ ጋር የሰጠን ዲፊኒሽን ምን አይነት ዲፊኒሽን ነው ብሎ ነው የሚጠይቀን። ምን አይነት ዲፊኒሽን ነው? ጂነስ ኤንድ ዲፈረንስ ከሚባለው ዲፊኒሽን ውስጥ የሚመደብ ነው። ዘ ኮሬክት አንሰር ኢዝ ዲ ይሆናል። እንግዲህ ዎች ለሚለው ወርድ እዚህ ጋር በሰጠው ዲፊኒሽን መሰረት ጂነሱ ምንድነው የሚሆነው? ክሎክ ነው የሚሆነው። ጂነሱ ማለት ዋና መነሻው ማለት ነው፣ ክሎክ ይሆናል። ዲፈረንሱ ደግሞ ከሌሎቹ የሚለየው ደግሞ it is small and portable የሚለው ደግሞ ዲፈረንስ ይሆናል ማለት ነው። ስለዚህ በጂነስ እና በዲፈረንስ ታይፕስ ኦፍ ዲፊኒሽን በዛ አማካኝነት የተሰጠ ዲፊኒሽን ነው። ዘ ኮሬክት አንሰር ኢዝ ዲ እንላለን። Question number 3. Opponents of capital punishment have argued that the death penalty is unfair, discriminatory, but it is ridiculous to suggest that cold-blooded murderers should not have to pay for their crimes. How is that fair to the victim or their families? The fallacy committed in this argument is A. strawman, B. ad hominem circumstantial, C. ad hominem abusive, D. begging the question ይላል። መጀመሪያ አርጉመንቱን አንደርስታንድ ለማድረግ እንሞክር። ከዛ በኋላ የተሰራውን ፋላሲ ከሰጡት ምርጫዎች አንፃር ከየትኛው ጋር ማች ሊያደርግ ይችላል የሚለውን ነገር ነው የምናስበው። እንግዲህ የትኛውም የሎጂክ ፋላሲ ጥያቄዎች በሚሰጡበት ጊዜ መጀመሪያ ማድረግ ያለባችሁ ነገር አርጉመንቱን አንደርስታንድ ማድረግ ነው። አርጉመንቱን አንደርስታንድ ካደረጋችሁ በኋላ ፋላሲ አለው የለም የሚለውን ነገር መጀመሪያ ራሳችሁ መጠየቅ አለባችሁ። የተሰጠ አርጉመንት ሁሉ ፋላሲ አለው ማለት አይደለም። ፋላሲ የሌላቸውም አርጉመንቶች ሊኖሩ ይችላሉ። ሶ አርጉመንት አለው የለው ፋላሲ አለው የለው የሚለውን ነገር አፍተር ሪዲንግ ዘ አርጉመንት እሱን ቼክ ታደርጋላችሁ ማለት ነው። ከዛ ፋላሲ ካለው ከሰጡት ምርጫዎች ውስጥ ከየትኛው ምርጫ ጋር ማች ያደርጋል ግልጽ ማለት ከየትኛው ምርጫ ጋር ማች ያደርጋል ብላችሁ እያንዳንዱን ምርጫ አራትም አምስትም ምርጫ ይሁን እያንዳንዱን ምርጫ ጋር ለማገናኘት ትሞክራላችሁ። ሶ ሞር ወደሚቀርበው ወይ ደግሞ ሞር ከሚመስለው ጋር ማች ከሚሆነው ጋር ደግሞ ትሄዱና እሱ ነው መልሱ ትላላችሁ ማለት ነው። ስለዚህ ጥያቄው ወይም አርጉመንቱ ምንድነው የሚለን የካፒታል ፐኒሽመንት ተቃራኒዎች አርጉ እንደሚያደርጉት የሞት ቅጣት ማለት አንፌር የሆነ ዲስክሪሚኔቶሪ አጉላዊ የሚያገል ተግባር ነው። ሶ የሞት ቅጣት መቅረት አለበት ብለው ያምናሉ፣ አርጉ ያደርጋሉ። ነገር ግን አለ እዚህ ጋር አርጉመንት ፎርም የሚያደርገው ሰውዬ ሪዲኩለስ ነው ወይም ደግሞ ብልሹ የሆነ ነገር ነው እንደዚህ አይነት ገዳዮችን ለወንጀላቸው ሳይከፍሉ ለሰሩት ወንጀል ሳይከፍሉ እንዲቀሩ ማድረግ በጣም አሳፋሪ ተግባር ነው። እንዴት ነው ለተጎጂስ እንዲሁ ነው ተጎጂች ቤተሰቦች ፌር የሚሆነው ብሎ ነው ያስቀመጠው ማለት ነው። ስለዚህ በዚህኛው አርጉመንቱ ሲሰራው ፋላሲ ምንድነው ነው የተባለው። ሶ እዚህ ጋር አርጉሩ ምንድነው ያደረገ ያለው በመጀመሪያ የካፒታል ፐኒሽመንት ኦፖነንቶችን አይዲያ ምን አደረገ? ዲስቶርት አደረገ ወይ ሚስ ኢንተርፕሬት አደረገ ማለት ነው።
ሚስ ኢንተርፕሬት አደረገ። ያ ማለት ዘ አንፌርነስ ኦፍ ዘ ሲስተም የሚለውን መርደር ሹድ ኖት ፔይ ፎር ክራይምስ በሚል እንግዲህ ሚስ ኢንተርፕሬት አደረገ። ከዛ በኋላ አታክ ማድረግ ጀመረ። እንዴት አይነት ጭካኔ ነው፣ እንዴት እንደዚህ ሊሄዱ ይችላሉ እያለ ደግሞ አታክ ማድረግ ጀመረ ማለት ነው። ሶ እንደዚህ አይነት በእንደዚህ አይነት ወይ የሚሰራ ፋላሲ ምን ይባላል? ስትሮማን ፋላሲ ይባላል። ስትሮማን ፋላሲ እንግዲህ ቻፕተር 5 ላይ እንደተነጋገር ነው የኦፖነንቱን አይዲያ ይወስድና ከዛ አታክ ለማድረግ እንዲያመቸው ያንን አይዲያ ዲስቶርት ካደረገ በኋላ ሚስ ኢንተርፕሬት ካደረገ በኋላ አታክ የሚያደርግ አይነት ፋላሲ ነው። ሶ ዘ ኮሬክት አንሰር ኢዝ ስትሮማን ፋላሲ እንላለን። ኤ ኢዝ ዘ ኮሬክት አንሰር። Question number 4. Dean of student X, you have twice been cited for violating the college's alcoholic beverage policy. If you commit a third violation, I will have no choice but to suspend you from school. Which of the following is correct about the given argument? Option A, the dean commits an appeal to force fallacy. Option B, student X commit an appeal to force fallacy. Option C, student X commit an appeal to PT fallacy. D, no fallacies committed ይላል። እንግዲህ ቅድም እንደነገርኳችሁ አርጉመንቱ መጀመሪያ ለመረዳት ሞክሩ። አርጉመንቱ ምንድነው የሚለው የትምህርት ቤቱ ዲን ለተማሪ ኤክስ ምን አለው? የትምህርት ቤቱን የአልኮሊክ ቢቨሬጅ ፖሊሲ 2 ጊዜ ተላልፈዋል። ለሶስተኛ ጊዜ ቫዮሌት የምታደርግ ከሆነ አንተን ከዚህ ትምህርት ቤት ከማባረር ውጪ ምንም አይነት እንትን የለኝም፣ ምርጫ የለኝም ብሎ ተናገረ ማለት። ስለዚህ በዚህ አርጉመንት ላይ የተሰራው ፋላሲ ምንድነው የሚለን? አሁን እንደነገርኳችሁ አርጉመንቱን እንዳነበባችሁት ለፋላሲ የሚዳርግ አይነት ቴንደንሲ የለውም። ግልጽ ነው አይደል? ምንም አይነት ስጣት የለውም። ተማሪው 2 ጊዜ የአልኮሊክ ቢቨሬጅ ፖሊሲን ቫዮሌት አድርጓል። ሶስተኛ ቫዮሌት የሚያደርግ ከሆነ የሚጥስ ከሆነ ይባረራል። ሶ ምንድነው ይሄ? ምንም ፋላሲ ነገር የለውም። ታየች ፋላሲ ያለ የለም። አፒል ቱ ፎርስ አልተጠቀመም። ዲኑ አፒል ቱ ፎርስ ፋላሲን አልተጠቀመም። ስቱደንት ኤክስም አፒል ቱ ፎርስ ፋላሲን አልተጠቀመም። አፒል ቱ ፒቲ ፋላሲም አልተጠቀመም። ስለዚህ ኖ ፋላሲስ ኮሚትድ። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል ለአራተኛው ጥያቄ። ወደ አምስተኛው ጥያቄ ስናልፍ you often hear people say that the French are rude, especially to people who do not speak their language. But France is a wonderful country. The wine, the food, the museum. There is no country in Europe I would rather visit. The fallacy committed in this argument is A, red herring, B, begging the question, C, Roman, D, appeal to people ይላል። እንግዲህ መጀመሪያ ላይ ፋላሱ እያወራ የመጣው ነገር ምንድነው? ፈረንሳዮች በጣም ሪድ እንደሆኑ፣ ጨካኝ እንደሆኑ፣ በተለይ ደግሞ የነሱን ቋንቋ ለማይናገር ሰው በጣም ሪድ እንደሆኑ አድርጎ መጀመሪያ ላይ የሆነ ሐሳብ አነሳ። ከዛ በኋላ ምን አለ? ነገር ግን አለና ፈረንሳይ በጣም አስደናቂ ሀገር ነች። የወይኗ ነገር፣ የምግቧ፣ ሙዚየሞቿ ምናምን በአውሮፓ ውስጥ እኔ እንደውም እንደ ፈረንሳይ መጎብኘት የምፈልገው አይነት ሀገር የለም ብሎ አስቀመጠ ማለት ነው። ልብ በሉ መጀመሪያ እያወራ የመጣው ፈረንሳዮች ምን ያህል ጨካኝ እንደሆኑ፣ በተለይ ደግሞ የነሱን ቋንቋ ለማይናገር ሰው ምን ያህል ጨካኝ እንደሆኑ ነው መጀመሪያ ላይ እያወራ የመጣው። በኋላ ላይ ግን ስለ ፈረንሳይ፣ ስለ ወይኗ፣ ስለ ምግቧ፣ ሙዚየሟ ምናምን እያወራ መጣና ሐሳቡን ቀየረ ማለት ነው። ሶ የስፒከሩን ወይም ደግሞ ስፒከሩ ተናጋሪው አርቢዮሩ የቶፒኩን ዳይቨርት የሚያደርግ ከሆነ ኮንቨርት የሚያደርግ ከሆነ አሁን ቶፒኩ ዳይቨርት አድርጎ መጀመሪያ ስለ ፈረንሳዮች ጭካኔ ምናምን ነገር ነበር እየተወራ የነበረው። ዳይቨርት አደረገና ስለ ሙዚየም ስለ ምናምን ማውራት ጀመረ ማለት ነው። ሶ ቶፒክን ዳይቨርት በማድረግ የኦዲየንስን ወይም የሪደርን አቴንሽን ለመሳብ አትራክት ለማድረግ በሚደረግ ጥረት ውስጥ የሚሰራው ፋላሲ ምን ይባላል? ሬድ ሄሪንግ ፋላሲ ይባላል ማለት ነው። ሬድ ሄሪንግ ፋላሲ ማለት እንግዲህ ስፒከሩ ዳይቨርት ያደርጋል፣ ቶፒኩን ዳይቨርት የሚያደርግ ከሆነ ወደ ሌላ አቅጣጫ የሚያስቀይር አይነት ከሆነ ማለት ነው ሬድ ሄሪንግ ይባላል። ቤጊንግ ዘ ኩዌሽን ይሄ አሁንም ሰርኩሌት የሚያደርግ ከሆነ ቤጊንግ ዘ ኩዌሽን የምንለው፣ ስትሮማን የምንለው ደግሞ የኦፖነንቱን አይዲያ ዲስቶርት የሚያደርግ ከሆነ እዚህ ጋር ዲስቶርት የሆነ ነገር የለም። አፒል ቱ ፒፕል ደግሞ የሚባለው ከዚህኛው እዚህ ጋር ካለው አርጉመንት ጋር ማች የሚያደርግ አይደለም። ሶ ዘ ኮሬክት አንሰር ኢዝ ሬድ ሄሪንግ እንላለን። ስድስተኛ given case there are students who like some courses, some students like mathematics, some other students like logic, some students like neither mathematics nor logic. which one of the following is correct about the given case? እዚህ ጋር የተሰጠን ኬዝ አለ። እንግዲህ ተማሪዎች አሉ፣ የተወሰኑ ኮርሶችን የሚወዱ ተማሪዎች አሉ። አንዳንዶቹ ማቴማቲክስን ይወዳሉ፣ ሌሎቹ ደግሞ ሎጂክን ይወዳሉ፣ ሌሎቹ ደግሞ ሁለቱንም አይወዱም ይለናል። ስለዚህ ኬዝ ስለተሰጠው ኬዝ ትክክለኛ የሆነው የትኛው ነው ብሎ ነው የሚጠይቀን። ቾይስ ኤ ስቱደንት who like logic also like mathematics ይላል። this is not correct
በሰጠው ኬዝ መሰረት ሎጂክን የሚወዱ ተማሪዎች ማቴማቲክስ የሚወዳሉ ማለት ነው። ይሄ አይደለም። ቢጋ ስንመጣ ስቱደንት ሁ ናይዘር ማቴማቲክስ ኤንድ ሎጂክ ኖር ማቴማቲክስ ኤንድ ሎጂክ ኖር ሎጂክ ሜይ ኖት ላይክ አዘር ኮርስስ ይላል። ዚስ ኢዝ ኮሬክት አይደል? ማቴማቲክስንም ሎጂክንም የማይወዱ ተማሪዎች ሎጂክን ወይም ሌሎችንም ኮርሶችንም ላይወዱ ይችላሉ ይላል። ይሄ ትክክል ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። Question number 7. Donkey means a domestic animal. What is the problem of this definition? It is ይላል። እንግዲህ ዶንኪ ማለት የቤት እንስሳ ነው የሚል ዲፊኒሽን ይሰጣል። በዚህ ዲፊኒሽን ውስጥ ያለው ፕሮብሌም ምንድነው ይላል። ምን አይነት ፕሮብሌም ነው ያለው? it is too broad። እንግዲህ ዶሜስቲክ አኒማል ነው ማለት ዶሜስቲክ አኒማል ውስጥ የሚካተቱ በጣም ለምሳሌ ፒግ አለ፣ ዶግ አለ፣ ካው አለ፣ ሌሎችም ሺፕ አለ፣ ጎት አለ። እነዚህ በአጠቃላይ ዶሜስቲክ አኒማል ናቸው። ዶንኪ ከነዚህ ዶሜስቲክ አኒማልስ ምን እንደሚለየው አልተናገረም። በጥቅሉ የቤት እንስሳ ነው ብሎ ነው ያስቀምጠው። የቤት እንስሳ ደግሞ አይነቱ ብዙ ነው። ስለዚህ ምን አይነት ዲፊኒሽን ነው ዲፊኒሽን ያለበት ፕሮብሌም ምንድነው? it is too broad። C the correct answer ይሆናል። Question number 8. Lawyer gives poor free advice. This expression is choice A clear, B vague, C equivocal, D amphibolical ይላል። እንግዲህ አርጉመንቱ መጀመሪያ ወይም ደግሞ ስቴትመንቱ መጀመሪያ አንደርስታንድ እናድርገው። Lawyer gives poor free advice. This expression is ይላል። እንግዲህ ጠበቃው ፍሪ አድቫይስ ፑር የሆነ ፍሪ አድቫይስ ይሰጣል ማለት አሁን እዚህ ጋር ፑር የምትለው ወርድ ሁለት አይነት ሚኒንግ ይኖራታል። የመጀመሪያው ለወየሩ ፑር ለሆኑ ሰዎች መክፈል ለማይችሉ ሰዎች የጥብቅናን የሚከፈል ገንዘብ አለ ለጥብቅና እነሱ መክፈል ለማይችሉ ሰዎች ፍሪ አድቫይስ ይሰጣል ማለት ነው ፑር የሚለው ቃል አንዱ። ሁለተኛ ደግሞ ፑር ማለት ለወየሩ የሚሰጠው አድቫይስ ፑር ነው ወይ ደግሞ ደካማ የሆነ አድቫይስ ነው የሚሰጠው፣ ማይረባ የሆነ አድቫይስ ነው የሚሰጠው ማለት ነው። ሶ እቺኛው ፑር የምትለው ወርድ ሁለት አይነት ሚኒንግ ነው ያላት ማለት ነው። ግራማቲካሊ አምቢጊየስ ነች። ሶ በሴንቴንስ ውስጥ ደግሞ እንደዚህ ግራማቲካሊ አምቢጊየስ የሆኑ ወርዶች አማካኝነት የሚፈጠር ፋላሲ እንግዲህ አምፊቦሎጂካል ፋላሲ ይባላል። ሶ ዘ ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ሲ ይሆናል፣ ዲ ይሆናል። ሶሪ ዘ ኮሬክት አንሰር ኢዝ ዲ። Question number 9. There is a well-known saying about computers, garbage in, garbage out. If we apply this saying into man's thinking, it refers to one of the following standard of critical thinking. Which one is it ይላል። እንግዲህ በኮምፒውተር ቋንቋ እንደምታውቁት ጋርቤጅን ጋርቤጅ አውት የሚባል ነገር አለ። ያስገባችሁትን ነገር እዛ አውትፑት እንደምታገኙት እሱ ነው። ፎልስ ኢንፎርሜሽን ካስገባችሁ አውትፑታችሁ ፎልስ ይሆናል። ትሩ ካስገባችሁ ትሩ ይሆናል። ይሄንን ነገር ይሄንን ኬዝ ራሱ በሰዎች የማሰብ እንትን ላይ አፕላይ ብናደርገው ከየትኛው የክሪቲካል ቲንኪንግ ስታንዳርድ ጋር ማች ያደርጋል ነው የሚለን። ስለዚህ ትክክለኛ ነገር ካስገባችሁ ትክክለኛ ነገር ታገኛላችሁ፣ ፎርስ ነገር ካስገባችሁ ፎርስ ታገኛላችሁ ማለት ኢትስ ኦል አባውት አኩሬሲ ማለት አንጻር አኩሬሲ ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል። ኩዌስችን ነምበር 10 ፖለቲሻን ኤ Question number 10. Politician A embezzled in the public money and hide in foreign banks. Politician B embezzled the public money and hide in foreign banks, and the politician C also hide the same. Accordingly, all politician embezzled the public money and hide in foreign banks. The fallacy committed in this argument is እንግዲህ ፖለቲካ የሚባለው ሰው ሙስና ሰራና ከዛ ገንዘቡን በውጪ ባንኮች ላይ ወደ ውጪ ባንኮች ላይ ሸሸገ ወይም ደግሞ እዛ ወስዶ ደበቀ። ፖለቲካል ቢም በተመሳሳይ መልኩ የህዝብን ገንዘብ በሙስና ዘርፎ የውጭ ባንኮች ላይ ሄዶ እዛ ደበቀ ማለት ነው። ሲም ልክ እንደዛ አደረገ። ስለዚህ አለና ወደ ኮንክሉዥን ሲመጣ ሁሉም ፖለቲከኞች የህዝብን ሀብት በመዝመር የውጭ ባንኮች ላይ ምን ያደርጋሉ? ይደብቃሉ ማለት ነው ብሎ አስቀመጠ ማለት ነው። ስለዚህ በዚህ አርጉመንት ላይ የተሰራው ፋላሲ ምን አይነት ፋላሲ ነው የተባልነው? ምን አይነት ፋላሲ ነው የሚሆነው? ሃስቲ ጀነራላይዜሽን የምንለው ፋላሲ ነው። ሃስቲ ጀነራላይዜሽን ማለት የተወሰነ ሳምፕል ወስዳችሁ የሁሉም ነገር የምትናገሩ ከሆነ ወይም ደግሞ እንትኑ ሳምፕል ወስዳችሁ ሳምፕል እንትን የማያደርግ ከሆነ የማይወክል ከሆነ ለምሳሌ እዚህ ጋር የሶስት ፖለቲከኞችን ኬዝ ነው የወሰነው። ከዛ አስቡ 1000 ወይም 10000 ፖለቲከኛ ይኖራል። የ10 ሺህም ልክ እንደዚህ ናቸው። 10 ሺህም ሌባ ናቸው። ከዛ ገንዘብ እየሰረቁ ሙስና እያጭበረበሩ ምን እያደረጉ የውጭ ባንክ ላይ ይደብቃሉ ብሎ እነዛ ሁሉ መናገር የሶስቱም ብቻ አይቶ ስለዚህ ይሄኛው ትንሽ ሳምፕል ወስዶ የአብዛኛውን ነገር በመናገር ሂደት ውስጥ የሚመጣ ፋላሲ ሃስቲ ጀነራላይዜሽን ፋላሲ ይባላል። ሶ ዘ ኮሬክት አንሰር ኢዝ ሃስቲ ጀነራላይዜሽን ሲ። Question number 11.
My father's car and mine are nearly identical in terms of color, size, and speed. It implies that both my father's cars and mine are necessarily produced in the same factor. The types of fallacy committed in this argument is A. Hasty generalization, B. slippery slope fallacy, C. oversimplified cause fallacy, D. weak analogy ይላል። እንግዲህ አርጉመንቱ ምንድነው የሚለው የአባቴ መኪና እና የኔ መኪና በከለር በሳይዝ በፍጥነት በእነዚህ ነገሮች ተመሳሳይነት ነገር አላቸው። ስለዚህ የአባቴን መኪና የኔን መኪና ፕሮዲውስ የተደረጉት በተመሳሳይ ፋብሪካ ውስጥ መሆን አለበት። ምክንያቱም ከለራቸው ተመሳሳይ ነው፣ ስፒዳቸው ተመሳሳይ ነው፣ ሳይዛቸው ተመሳሳይ ነው። ሶ በቃ አንድ ፋብሪካ ነው ያመረታቸው ማለት ነው ብሎ አስቀመጠ። ስለዚህ በዚህ አርጉመንት የተሰራው ፋላሲ ምን አይነት ፋላሲ ነው ይላል? ምን አይነት ፋላሲ ነው? ዲ ዊክ አናሎጂ የምንለው ፋላሲ ነው ማለት ነው። የሆኑ ፖይንቶች የሆኑ ሀሳቦችን ወስዳችሁ በነዛ ሀሳቦች ስለሚገናኙ በቃ እንትኑም እንደዚህ ነው ብሎ ማስቀመጥ በማመሳሰል የሚመጣ አይነት ፋላሲ እንግዲህ ዊክ አናሎጂ ፋላሲ እንደሚባል ቻፕተር 5 ላይ አይተናል። ሶ ዘ ኮሬክት አንሰር ኢዝ ዊክ አናሎጂ ይሆናል ማለት ነው። ኩዌስችን ነምበር 12 I don't want to allow a black cat cross my way. A few minutes after allowing a black cat to cross my way to Addis, my grandfather did accidentally. The fallacy committed in this argument is ምንድነው አርጉመንት የሚለው መንገዴ ላይ ጥቁር ድመት ክሮስ እንድታረግ አልፈልግም። ምክንያቱም የሆነ ጊዜ በአያቴ የመንገድ ላይ ያለ ምናምን ጥቁር ድመት የሱን መንገድ ክሮስ ካደረገች በኋላ በአደጋ ምክንያት ሞተ ወይንም አክሲደንሻሊ ሞተ ወደ በድንገት ሞተ ብሎ ነው ያስቀመጠው። ስለዚህ በዚህ አርጉመንት ላይ የተሰራው ፋላሲ ምን አይነት ፋላሲ ነው ተብሎ ነው የተጠየቅነው። ምን አይነት ፋላሲ ነው? ፖስት ሆክ ፋላሲ የምንለው ቢላ ያለው አይነት ፋላሲ ነው በዚህ አርጉመንት ላይ የተሰራው ማለት ነው። እንግዲህ ፖስት ሆክ የምንለው ፋላሲ ምን አይነት ፋላሲ ነው? አፍተር ዚስ ዘን ዚስ ወይንም አፍተር ዚስ ዜርፎር ቢኮዝ ኦፍ ዚስ ከዛ ነገር በኋላ በዛ ምክንያት ያ ነገሩ ነው። ድመቷ ካለፈች በኋላ በዛ ምክንያት አያቴ አደጋ ደረሰበት ወይም ደግሞ በአደጋ ምክንያት ሞተ። ሶ የሆነ ለምሳሌ ኢቨንት ኤ ሃፕን ያደረገው ኢቨንት ቢ ሃፕን ካደረገ በኋላ ነው ወይም ደግሞ በኢቨንት ቢ ሃፕን ስላደረገም በዛ ምክንያት ነው ብሎ የሚያስቀምጥ አይነት ፋላሲ ነው ማለት ነው። ያ ማለት ኤ ኢቨንት ኤ must have caused ኢቨንት ቢ ማለት ነው። ያ ነገር የተከሰተው አያቴ በድንገት ሞት የቻለው ያቺ ድመት ጥቁሯ ድመት ስላለፈችበት ነው። ከይዙ እኮ አይገናኝም። የሚገናኝ ነገር አለ። ጥቁር ድመት አለፈም ወጣም ወረደም ነጠረም ያው ነው፣ ምንም እንትን የለውም። ነገር ግን እንደዛ አድርጎ አስቦ የሚያስቀምጥ አይነት ከሆነ ፋላሲው ፖስት ሆክ ፋላሲ ይባላል ማለት ነው። Question number 13. The seriousness of penalty should be comparable to the seriousness of the crime. Right now, the penalty for drunk driving may simply be fine, but drunk driving is a serious crime that can kill innocent people. Therefore, this penalty should be given for drunk driving. The type of fallacy committed in this argument is A. missing the point fallacy, B. red herring fallacy, C. strawman fallacy, D. hasty generalization ይላል። እንግዲህ አርጉመንታችን ምንድነው የሚለው የወንጀሎችን ሲሪየስነስ ኮምፓራብል በሆነ ወይ ማየት እንዳለብን እና እንዲሁም ደግሞ አጥተው የሚያሽከረክሩ ሹፌሮች የሚያደርሱት ጉዳት ቀላል እንዳልሆነ እንዲሁም ደግሞ አጥተው የሚያሽከረክሩ ወንጀለኞች ሰው እንደሚገድሉ ነው፣ ንጹሃን እንደሚገድሉ ነው የሚያስቀምጥልን። ስለዚህ ዲስ ፔናልቲ አጥተው የሚያሽከረክሩ ሹፌሮች መደረግ ያለበት መወሰን አለበት ብሎ ነው የሚያስቀምጠው። ስለዚህ የተሰራው ፋላሲ ምንድነው ብሎ ነው የሚጠይቀን። ምንድነው የተሰራው ፋላሲ? ሚሲንግ ዘ ፖይንት የሚባለው ፋላሲ ነው። ለተቀመጡት ፕሪሚሶች እንግዲህ የተሰጠው ኮንክሉድ የተደረገው ሐሳብ ወይም ደግሞ ውሳኔ መደረግ አለበት ብሎ ያስቀመጠው ከፕሪሚሱ አንፃር በጣም ኤክስትሪም የሆነ ሶሉሽን ያስቀመጠው ማለት ነው። ለምሳሌ አጥተው የሚያሽከረክሩ ሰዎችን በሞት ይቀጡ ነው ያለው። እንደዛ ከማለት ይልቅ ከፍተኛ የገንዘብ ቅጣት ይደረግ ቃልባቸው፣ መንጃ ፍቃድ ይወሰድባቸው፣ ለዚህ ያህል ጊዜ አያሽከርክሩ የሚሉ በጣም ብዙ ሶሉሽኖች አሉ። ነገር ግን እዚህ ጋር አርቢየሩ እየመረጠ ያለው ሶሉሽን በጣም ኤክስትሪም የሆነ ሶሉሽን ነው እየመረጠ ያለው። በእንደዚህ አይነት ኬዝ የሚሰራው ፋላሲ ሚሲንግ ዘ ፖይንት የሚባለው ፋላሲ ነው። ሶ ዘ ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ኤ ዘ ኮሬክት አንሰር ይሆናል ማለት ነው። Question number 14. Which of the following statement has primarily cognitive meaning? እንግዲህ
ሁለት አይነት ሚኒንግ አለ። ኮግኒቲቭ ሚኒንግ እና ኢሞቲቭ ሚኒንግ የምንለው። ኮግኒቲቭ ሚኒንግ የምንለው ፒውርሊ ኢንፎርሜሽን የሚያስተላልፍ አይነት ከሆነ ኮግኒቲቭ ሚኒንግ ይባላል። ስሜትን ኢሞሽን ደግሞ ኢቮክ የሚያደርግ ከሆነ ደግሞ ኢሞቲቭ ሚኒንግ ይባላል ማለት ነው። ስለዚህ እዚህ ጋር ካሰጡን አራት ምርጫዎች ውስጥ ኮግኒቲቭ ሚኒንግ ያለው የትኛው ነው ስቴትመንት ነው ብሎ ነው የሚጠይቀን። ኦፕሽን ኤ ምን ይላል? አይ ቢሊቭ ዘ ኢትዮጵያ ዊል ዊን ዘ tripartite negotiate over the Nile River. B. The Great Renaissance Dam of Ethiopia is self-financed project. C. I have been disappointed on some social media users recently. D. Ethiopia has a wonderful foreign relation with neighboring country ይላል። ከነዚህ ከአራቱ ሴንተንሶች ውስጥ ፒውርሊ ኢንፎርሜሽን የሚያስተላልፈው ሴንቴንስ የትኛው ነው? ቢ ላይ ያለው ነው። The Great Renaissance Dam of Ethiopia is self-financed project የሚለው ይሄኛው ፒውርሊ ኢንፎርሜቲቭ የሚያስተላልፍ ነው። ሌሎቹ ኤ ላይ ያለው ኢትዮጵያ እንደምትል ቢሊቭ አደርጋለሁ ስሜት ነው። ሲ ላይ ያለው ዲስአፖይንትድ ያለው ምናምን ነው የሚለው። ከቢ ውጭ ያሉቶቹ በአጠቃላይ ኢሞሽንን ኢቮክ የሚያደርጉ ስለሆኑ ኢሞቲቭ ሚኒንግ ያላቸው፣ ኮግኒቲቭ ሚኒንግ ያለው ቢ ላይ ያለው ብቻ ይሆናል። Question number 15. No one has ever experienced revelation as a source of knowledge. Therefore, it is impossible to access knowledge through revelation. The fallacy of committed in the above argument is A. Has the generalization. B. Weak analogy. C. Appeal to ignorance. D. ስሊፐሪ ስሎፕ ይላል። እንግዲህ አርጉመንታቸው ምንድነው የሚለው ሪቬሌሽን መገለጥ የሚባለው ነገር እንደ ሶርስ ኦፍ ኖሌጅ መጠቀም እንደምንችል ማንም ሰው ኤክስፒሪየንስ አላደረገውም። ስለዚህ እንደ ሶርስ ኦፍ ኖሌጅ መጠቀማችን አክሰስ ማድረግ የማይቻል ነገር ነው ብሎ ነው የሚያስቀምጠው። ቢኮዝ ማንም ሰው ስላላደረገው። እንደዚህ አይነት ፋላሲ ምን ይባላል ነበር ያልነው? አፒል ቱ ኢግኖራንስ የሚባለው ፋላሲ ነው። ማንም ሰው ኤክስፒሪየንስ ያደረገው ማንም ሰው ትሩ ነው ብሎ ፕሩፍ እስካላደረገ ድረስ ያ ነገር ፎልስ ነው የምንል ከሆነ አፒል ቱ ኢግኖራንስ የሚባለው ፋላሲ ይሆናል። ሶ ዘ ኮሬክት አንሰር ኢዝ ሲ። Question number 16. When one of your friend was asking about you the other day, he wanted to know if you were still stealing money from your father. What should I tell him the next time I see him? Are you stealing? Do it? The type of fallacy committed in this argument is beginning the question, strong man, appeal to force, complex question። እንደዚህ አይነት ጥያቄዎች እንግዲህ በጣም ብዙ ጥያቄዎችን ሰርተናል። አብዛኛው ግቢ ላይ እንደዚህ አይነት ጥያቄዎች ይመላለሳሉ። እንግዲህ እንደዚህ አይነት ጥያቄዎች ምን አይነት ጥያቄዎች ናቸው? እዚህ ጋር ያሰመርኩበት አለ are stealing doing it የሚለው ይሄ ጥያቄ አንድ ጥያቄ ነው። ነገር ግን በውስጡ ሁለት ጥያቄዎችን የያዘ ነው፣ ወይ ደግሞ ሁለት መልሶችን የሚፈልግ ነው። እስካሁን ድረስ እየሰረክ ነው ማለት አንደኛ ተሰርቃለህ ማለት ነው። ሁለተኛ ደግሞ መስረቅ አላቆምክም ወይ ማለት ነው። አንድ ጥያቄ ሆነ ሁለት ኩዌስችን አይነት የሚኖር ከሆነ በእንደዚህ አይነት ጊዜ የሚሰራ ፋላሲ ኮምፕሌክስ ኩዌስችን ይባላል። ዘ ኮሬክት አንሰር ኢዝ ዲ እንላለን። Next question number 17. The government has no right to spy on citizens because citizens have the right to privacy, and this is true because such right is guaranteed by the Constitution, which follow from the fact that our founding fathers recognized the sanctity of individual privacy against the intrusive power of the government, and of course this is true because the government has no right to spy on its citizen. This argument commits the fallacy of beginning the question, red herring, slippery slope, missing the point. Obviously ምንድነው ነው beginning the question ነው የሚለው ሰርኩሌት እያደረገ ነው ያለው ሙሉ አርጉመንቱን አንደርስታንድ አድርጉት። ምን እያደረገ ነው ያለው? ሰርኩሌት እያደረገ ነው ያለው። ኮንክሉዥኑን ወደ ፕሪሚሱ እያመጣ ፕሪሚሱ ላይ ሀሳብ ወደ ኮንክሉዥን እያመጣ ነው ያለው። ሰርኩሌት የሚያደርግ አርጉመንት ነው። መልሳችን beginning the question ይሆናል። Question number 18. Which one of the following is not correctly expressing the concept of critical thinking? ስለ critical thinking ኮንሰፕት በትክክል ኤክስፕረስ የማያደርጉ ነው የሚለን። A. skill judgment of idea is right. ይሄ ነው ትክክል ነው። B. thinking clearly and intelligently about the issue. ይሄም ትክክል ነው። B. notorious objection of the idea of the others. ይሄ ልክ አይደለም። የሌሎችን ሀሳብ አለመቀበል ልክ አይደለም ይሄኛው። D. disciplined thinking governed by ክሊር ኢንተሌክቹዋል ስታንዳርድ ይላል። ይሄም ትክክል ነው። ስለዚህ የጠየቅነው ኖት ኮሬክት የተባልነው ሶ ዘ ኮሬክት አንሰር ኢዝ ሲ እንላለን። Question number 19. The president of College X has promised to stop drinking on the campus. Apparently, the president has a drinking problem. This argument commits the fallacy of amphiboly equivocation composition. ዲቪዥን ይላል። እንግዲህ የኮሌጅ ኤክስ ፕሬዚዳንት ምን ቃል ገባ? መጠጣትን በካምፓስ ውስጥ ለማስቆም ቃል ገባ።
አሁን እዚህ ጋር ስቶፕ ድሪንኪንግ ቺኛዋ እዚህ ጋር ማሰምርበትን ስቶፕ ድሪንኪንግ ኦን ዘ ካምፓስ የምትለዋ ሁለት ሚኒንግ ነው ያላት። የመጀመሪያው ፕሬዚዳንቱ ራሱ ካምፓስ ውስጥ መጠጣት ያቆማል ወይ ነው። ለማቆም ወሰነ የሚለው አይነት ሚኒንግ ይኖራታል ወይም ቃል ገባ። ሁለተኛው ደግሞ ካምፓስ ውስጥ መጠጥ የሚባል ነገር እንዳይኖር፣ መጠጥ የሚባል ነገር ካምፓስ ውስጥ እንዳይፈቀድ ለማድረግ ቃል ገባ። እቺኛዋ ስቶፕ ድሪንኪንግ ኦን ዘ ካምፓስ የምትለዋ ሁለት አይነት ሚኒንግ ነው ያላት። ገብቷችኋል አይደል? በእንደዚህ አይነት ኬዝ የሚፈጠር ፋላሲ ምን ይባላል? አምፊቦሊ እንለዋለን ማለት ነው። አምፊቦሊ እንለዋለን። Question number 3. The first person has argued that give me either freedom or days, I fail to enjoy freedom. Thus, the sole alternative that I have to face is days. The second person has said, no, days is not your sole alternative. In addition to freedom and days, there is slavery, which can be taken as an alternative. Thus, choose one of three alternatives since there are only three. In this dialogue, the second person committed A. No fallacy, B. Missing the point fallacy, C. red herring fallacy, D. forced deducting fallacy ይላል። The correct answer is A ይሆናል። እንግዲህ ሁለት ሰዎች ናቸው። የመጀመሪያው ሰውዬ ምንድነው አርግ እያደረገ ያለው? ወይ ነፃነት ወይ ሞት ነው። ስለዚህ ነፃነትን ማግኘት ካልቻልኩ እንድሞት ፍቀድልኝ፣ ሞትን ልጋፈጥ እያሉ ነው ያለው። ሁለተኛው ፐርሰን ደግሞ ኖ ያንተ ምርጫ ሞት ብቻ አይደለም፣ ከፍሪደም እና ከዲዙ ተጨማሪ ስሌቨሪ የመሆንም ምርጫ አለ ብሎ ነገረው ማለት ነው። ስለዚህ ሶስተኛው ሰውዬ የሰራው ከሶስት አንዱ እንዲመርጥ ነው እያደረገው ያለው። ሶስተኛው ሰውዬ የሰራው ፋላሲ ምን አይነት ፋላሲ ነው የሚለው? ምን አይነት ፋላሲ ነው? ኖ ፋላሲ ነው። አሁን እዚህ ጋር የሰጠው ሶስት ምርጫ ነው። in addition to freedom and death there is slavery የሚባል ምርጫ ሰጥቶታል። ሶስት ኦልተርኔቲቭ አለው። ሁለት ኦልተርኔቲቭ ብቻ ሰጥቶት ቢሆን ኖሮ የሰራው ፋላሲ ፎልስ ዳይኮቶሚ ፋላሲ እንለው ነበር። ነገር ግን ሶ ኦልተርኔቲቭ ነው የሰጠው፣ ከሶስቱ እንዲመርጥ ነው እያደረገው ያለው። ስለዚህ አይደር ኦር አይደለም ማለት ነው ይሄኛው። ሶ ኖ ፋላሲ ኢት ዘ ኮሬክት አንሰር ይሆናል። Question number 21. Killing of a person is ethically immoral, jurisdically illegal, and religiously sin. Komiza killed 6 persons who attempted to invade his nation. Thus, the action done by Komiza is ethically immoral, jurisdically illegal, and religiously sin. This argument committed A. accident fallacy, B. fallacy of first generalization, C. fallacy of division, D. no fallacy ይላል። እንግዲህ በዚህኛው አርጉመንት ላይ የሰራው ፋላሲ አክሲደንት ፋላሲ የሚባለው ነው። አክሲደንት ፋላሲ የሚባለው አይነት ፋላሲ ነው ኮሚት የተደረገው። ይሄ አክሲደንት ፋላሲ የሚለው የሆነ ጀነራል ሩል አለ። ያን ጀነራል ሩልን ለስፔሲፊክ ኬዝ አምጥተን አፕላይ ስናደርገው የሚፈጠረው ፋላሲ አክሲደንት ፋላሲ ወይም ደግሞ ፋላሲ ኦፍ አክሲደንት ይባላል። ጀነራል ሩልን ለስፔሲፊክ ኬዝ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። Question number 22. The best way to spend your leisure time is to play golf because there is how all societies in life spend their leisure time. This argument committed A. appeal to snowboard error, B. no fallacy, C. appeal to vanity error, C. circular reasoning ይላል። ምን አይነት ፋላሲ ነው የሰራው? ስኖበሪ ፋላሲ የምንለው ነው የሰራው። ኢላይት የሆኑ በጣም የተከበሩ ወይም ደግሞ ኤክስፔክትድ የሆኑ ታላልቅ የማህበረሰብ ክፍሎች አብዛኛው ጊዜ ጎልፍ ማሳለፍ ነው የሚጫወቱት። አንተም እንደነሱ መሆን ከፈለግ ጎልፍ መጫወት ስፔንድ ዮር ታይም ነው የሚለው። ሶ ስኖበሪ አፒል ቱ ስኖበሪ ኢረር የሚለው ይሆናል ማለት ነው። ዘ ኮሬክት አንሰር ኢዝ ኤ። ወደ ፓርት 3 ጥያቄው ደግሞ እናልፋለን። ኦኬ ፓርት 3 ጊቭ አፕሮፕሪየት ሪስፖንስ ፎር ዘ ፎሎዊንግ ኩዌሽንስ ይላል። ኩዌሽን ነምበር 23 ራይትስ ዚስ ሲሪስ ኦፍ ተርምስ ኢን ኦርደር ኦፍ A. increasing intention, B. decreasing extension. Question number 24. Define the following terms using enumerative definitional technique. A. consonant, B. river ይላል። እንግዲህ 23ኛ ጥያቄ ላይ የሰጡ ተርሞች አሉ፣ ወደ 7 ተርሞች አሉ። እነሱን በኢንክሪዚንግ ኢንቴንሽን እንድናስቀምጥ ነው የተጠየቅነው። ቢ ላይ ደግሞ በዲክሪዚንግ ኤክስቴንሽን እንድናስቀምጥ ነው የተጠየቅነው ማለት ነው። እንግዲህ ኢንቴንሽን ማለት ኢንክሪዚንግ ኢንቴንሽን ማለት ዘ ነምበር ኦፍ አትሪቢዩት ኦር ካራክተሪስቲክስ ኢንክሪዝ ማለት ነው። ያ ተርሙ ለሚወክለው ነገር አትሪቢዩቱ እየጨመረ የሚሄድ ከሆነ የምናብራራው ነገር እየጨመረ የሚሄድ ከሆነ ኢንክሪዚንግ ኢንቴንሽን ይባላል ማለት ነው። ያም ማለት ደግሞ as we move from a very general concept to a more specific one ሞር ጀነራል ከሆነው ተርም ወደ ስፔሲፊክ ወደ ሆነው ተርም የምንሄድ ከሆነ ዛት ኢዝ ኢንክሪዚንግ ኢንቴንሽን ይባላል ማለት ነው። ስለዚህ በኦርደር ሲቀመጡ ልክ እንደዚህ ይመስላል።
ወይም ደግሞ እዚህ ጋር እንዳለው መጀመሪያ ዩኒቨርሲቲ ይመጣል። ዩኒቨርሲቲ እንግዲህ ሞር ጀነራል የሆነ ተርም ነው። ሞር ጀነራል የሆነ ተርም ማለት ስለሱ የምናብራራው የተወሰነ ነገር ዩኒቨርሲቲ ከሆነ ማለት ነው። ከዛ ፕላኔት ይቀጥላል። ሞር ስፔሲፊክ ነው። ፕላኔት ከዩኒቨርስ አንጻር ስፔሲፊክ ነው። ከዛ በኋላ ኤርዝ ሞር ስፔሲፊክ። ስለዚህ እንደየወረደ ስንሄድ ይሄ ኢንክሪዚንግ ኦርደር ኦፍ ኢንቴንሽን ይሆናል ማለት ነው። ዩኒቨርስ፣ ፕላኔት፣ ኤርዝ፣ ኮንቲኔንት፣ አፍሪካ፣ ኢትዮጵያ ዘ ላስት ዋን ኢዝ ጎስታር። ስለዚህ ኢንክሪዚንግ ኦርደር ማለት ልክ በዚህ ኦርደር ማስቀመጥ ማለት ነው። ቢ ላይ ደግሞ ዲክሪዚንግ ኤክስቴንሽን ነው። ዲክሪዚንግ ኤክስቴንሽን ማለት ሙቪንግ ፍሮም ዘ ዋይደስት ክላስ ዋይደስት ከሆነው ክላስ ወይም ደግሞ ከቨሪንግ ሞስት ኦብጀክት ቱ ዘ ናሮስት ክላስ ማለት ነው። ከዋይዱ ወደ ናሮስት ክላስ ዛት ኢዝ ዲክሪዚንግ ኤክስቴንሽን ይባላል ማለት ነው። ሌላ አባባል ኢንክሪዚንግ ኢንቴንሽን ማለት ዲክሪዚንግ ኢንቴንሽን እንደማለት ነው። አብዛኛው ጊዜ ወርዶች በኢንክሪዚንግ ኢንቴንሽን ከተቀመጡ በዲክሪዚንግ ኢንቴንሽን ተቀምጠዋል ማለት ነው። ኦፖዚት ተመሳሳይ ነው። ስለዚህ እነዚህን ተርሞችን ስናስቀምጣቸው መጀመሪያ ዋይደስት ከሆነ ክላስ እንጀምራለን። ከዛ ወደ ናሮስት ክላስ ነው የምንሄደው፣ እያጠበብን እንሄዳለን ማለት ነው። ስለዚህ በጣም ሰፊው ከተሰጡት ቃላቶች በጣም ሰፊው ምንድነው? ዩኒቨርስ ነው አይደል? ከዛ በኋላ ፕላኔት፣ ከዛ በኋላ እርዝ ያለን መጨረሻ ትንሹ ጎስታር የሚለው ይሄኛው ደግሞ ስሞለስት ኤክስቴንሽን ይሆናል። ስለዚህ ዩኒቨርስ፣ ፕላኔት፣ እርዝ ከኢንክሪዚንግ ኦርደሩ ጋር ተመሳሳይ ነው። በዚህ መልኩ ይሄ ዲክሪዚንግ ኤክስቴንሽን ይሆናል ማለት ነው። አራተኛ ጥያቄ ደግሞ ሁለት ወርዶችን ነበር የሰጠን ኮንቲኔንት እና ሪቨር የሚሉ ሁለት ወርዶች ሰጠን በኢኑሜሬቲቭ ዲፊኒሽን እንድናስቀምጥ ነው እየተነገረን። መጀመሪያ ኢኑሜሬቲቭ ዲፊኒሽን ማለት ምን ማለት እንደሆነ ማወቅ አለብን። ኢኑሜሬቲቭ ዲፊኒሽን ማለት ዲፋይኒንግ ሰምቲንግ ባይ ሊስቲንግ ኢትስ ሜምበር ኦር ኤግዛምፕል፣ የሆነን ተርም የሆነን ነገር ዲፋይን ማድረግ ምንም በመጠቀም ሊስቲንግ ኦፍ ኢትስ ሜምበር ሜምበሮቹ ሊስት በማድረግ ሊሆን ይችላል፣ ወይም ደግሞ ኤግዛምፕል በመስጠት ሊሆን ይችላል ማለት ነው። ሶ ኮንቲኔንት የሚለውን በኢኑሜሬቲቭ ዲፊኒሽን ዲፋይን ስናደርገው ዲፋይንድ ባይ ሊስቲንግ ኢትስ ሜምበር ሜምበሮቹ ሊስት በማድረግ ዲፋይን ማድረግ እንችላለን በኢኑሜሬቲቭ ዲፊኒሽን። ለምሳሌ የኮንቲኔንት ሜምበሮች ማለት ናቸው አፍሪካ፣ ኤዥያ፣ ኢሮፕ ሰባቱ ሀገሮች ማለት ነው። ሶ አንድን ወርድ በኢኑሜሬቲቭ ዲፊኒሽን ዲፋይን አድርጉ ከተባላችሁ ወይ የዛን ወርድ ሜምበሮች ትጠቅሳላችሁ። ለምሳሌ ኮንቲኔንት ከተባለ ኮንቲኔንት ውስጥ የሚካተቱት እነማን ናቸው? አፍሪካ፣ ኤዥያ፣ ኢሮፕ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ ምናምን ብለ ትጠቅሳላችሁ። ወይ ደግሞ በኤግዛምፕል ለምሳሌ ሪቨር የሚለውን ዲፋይንድ ባይ ሊስቲንግ ኤግዛምፕል በመጥቀስ ናይል፣ አማዞን፣ ሚሲሲፒ፣ ያንግዚ ምናምን እያላችሁ ደግሞ በኤግዛምፕልም ብትጠቅሱም ይህም ኢኑሜሬቲቭ ዲፊኒሽን ይባላል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ልክ እንደዚህ ይሆናል ማለት ነው። እንግዲህ የደብረ ታቦር ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄ አሁን ባያችሁት መልኩ ሰርተናል። ጥያቄ ካላችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። በቀጣይ እንድንሰራላችሁ የምትፈልጉት ዩኒቨርሲቲ ኤግዛም ጥያቄ ካለ ቴሌግራም ላይ ቮት አስቀምጠናል። እዛ ላይ እየገባችሁ የራሳችሁን ዩኒቨርሲቲ ግቢ ቮት ብታደርጉ እኛ እንግዲህ ብዙ ቮት ያለውን ዩኒቨርሲቲ ፋይናል ኤግዛም ጥያቄ ከየትም ፈልገን የምንሰራላችሁ ይሆናል። ቴሌግራም ላይ እየገባችሁ ቮት ማድረጋችሁን ቀጥሉ። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ። የምንለቃቸው ቪዲዮዎች እንግዲህ በጣም ብዙ እይታ እያገኙ አይደሉም። በጣም ብዙ የግቢ ተማሪ አለ፣ ነገር ግን ሼር ስለማይደረጉ ብዙ ሰው ጋር መድረስ አይችሉም እና ፕሊስ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልን። እንግዲህ ቅንነት ለራስ ነውና በቅንነት ለሌሎች ተማሪዎች ሼር ብታደርጉላቸው ከእናንተ ውጤት ላይ የሚቀነስ ነገር አይኖርም። እነሱም ውጤት ይሰራሉ፣ እናንተም ትሰራላችሁ። ለእናንተ ፈጣሪ ያለው ነገር ስለማይቀር በቅንነት ቪዲዮቻችንን ሼር ብታደርጉ ለጓደኞቻችሁ እንላለን። ለዛሬ በዚህ ያበቃን። በቀጣይ እስክንገናኝ ድረስ መልካም የጥናት ጊዜ እንዲሆናችሁ ተመኘን። እናመሰግናለን።